በገጠሩ ክፍል አይታችሁ ከሆነ ብዙውን ጊዜ ባል ከፊት ሚስት ከኋላ ናት። ይህ ትርጉም ከፊት ለፊት የሚመጣውን አውሬ እባብን ጨምሮ መጥፎ ነገር ሁሉ ባል ቀድሞ ለመከላከል ነው። ሲቀጥል ባል ሁል ጊዜ ጋሻ መከታ ነው። ለቤተሰብ 90% እናት እንደምታስፈልግ ጠንቅቆ ያውቃል። ለልጆቿ ከአባት ይልቅ እናት ሁል ጊዜ አስፈላጊ ናት። ለዛም ነው እርሱ ከፊት ሆኖ እንደ ቅዱስ ዮሐንስ መጥምቅ ከፊት ጥርጊያውን ይጠርጋል። እሾህ አሜኬላ ካለ ያስወግዳል። ጎርባጣውን መንገድ ያስተካክላል። አውሬም ጠላትም ከመጣ ራሱን አሳልፎ ሰጥቶ ታግሎም ተጣልቶም ጥሎ ለጣይ ሰጥቶ እሷን ያሳልፋል። አንድም ሚስቴን አምናታለሁ ሲል እሷን ከኋላ አድርጎ እርሱ ከፊት ይቀድማል። የከተሜ ሰው እንደ መጠጥ ቤት ጠርሙስ ድርድር ተደርድሮ ነው የሚጓዝ። ተማመን ብትለው አይተማመንም። ሁሉም ሚስጥር አለው ወዳጄ። እንደ ውሃ ፍሳሽ እንደ እንግዳ ደራሽ የሚደረግ ነገር የለም። እናቶች እንኳን ልጃቸውን ባንቀልባ ከኋላ የሚያዝሉት ካንተ እኔን ያስቀድመኝ ሲሉ ነው እንጂ አንዳንድ ፌሚኒስቶች እንደሚሉት ሴትን ለማሳነስ አይደለም። እንደ ኢትዮጵያን ሴትን የሚያከብር ዓለም ላይ የለም። አገርን የሚያህል ነገር በሴት የጠራ ሕዝብ ነው የኢትዮጵያ ሕዝብ። ራዲዮ ጻዳ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው